ታላቅ የምስራች ይዤላችሁ መጥቻለሁ። ይህም ታላቅ የምስራች ምንድነው? ሁላችንም የአዳም ዘሮች እንደመሆናችን መጠን በአዳምና በሔዋን ምክንያት የመጣው በደል ኃጢአት የዚህ ዋጋ ሁሉ ሰለባ ሆኗል። ይህም ደግሞ ምንድነው? የኃጢአት ደሞዝ የዘላለም ሞት ነው ይላል። ስለዚህ ከዘላለም ሞት የምንድንበትን ታላቅ ምስራች ነው ይዤላችሁ መጣሁት። ስለዚህ የተማረም ያልተማረም አበሻም ቢሆኑ ፈረንጅ ሁሉም ሰው ሃይማኖት አለኝ የሚልም የማይልም ሁሉም ሰው ለሁሉም ሰው የሚሆን አንድ የመዳን መንገድ እንዳለ ይህን ለማሳወቅ ነውና ይህም ደግሞ ስለ ሁላችን መስዋዕት ሆነው በመስቀል ላይ ስለ ኃጢአታችን ስለ በደላችን የሞተው ስለ ክርስቶስ ኢየሱስ ታላቅ የምስራች ወንጌል ነው ይዤላችሁ መጣሁት። ይህም ደግሞ ከዘላለም ሞት ወደ ዘላለም ሕይወት የምንሻገርበትን መንገድ እግዚአብሔር በልጁ በክርስቶስ ኢየሱስ ወይም በአልመሲሳ በኩል እንዳዘጋጅልን ይህን ለመናገር ነው። ለዚህ ትልቁ ምስክራችን ደግሞ መጽሐፍት ናቸው። ስለዚህ መጽሐፍትን ማየትና መመርመር ያስፈልጋል። ስለዚህ የእግዚአብሔር ቃል ሲናገር በእርሱ የሚያምንም ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስከሚሰጥ ድረስ ዓለምን እንዲሁ ወዷል ይላል። በነፃ እንዲሁ ወዷል ይላል የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። ስለዚህ በእርሱ የሚያምንም ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስከሚሰጥ ድረስ ዓለም ሁሉ እንዲሁ ወዷልና ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ። በሱ የሚያምን ይድናል ይላል። የማያምን ግን አሁን በላከው በልጁ በክርስቶስ ስላላመነ ተፈርዶበታል ይላል። ከዚህ ፍርድ የምናመልጥበትን መንገድ ልነግራችሁ ነው የመጣሁትና ስለዚህ ሰዎች ሁሉ በደለኛ ናቸው፣ ኃጢአተኞች ናቸው። ስለዚህ ንስሐ ያስፈልጋቸዋል። ከንስሐ በኋላ ደግሞ የዘላለም ሕይወት እንዳለ ማወቅ አለባቸው። ይህን የእግዚአብሔር ቃል አስረግጦ ይናገረናል። ስለዚህ ወደዚህ ሕይወት እንድትመጡ ዛሬም ጥሬን አስተላልፋለሁ። ወንድማችሁ ዶክተር ተመስገን ነኝ። ይህን መሳይ ታላቅ ነው ለእናንተ ዛሬ ይዤላችሁ የመጣሁት። ለበለጠ መረጃ ከፈለጋችሁ በ0941 01 97 40 ላይ ደውላችሁ አንዳንድ ምክሮቹን ማግኘት ትችላላችሁና ኢየሱስ ክርስቶስ ከዘላለም ሞት ያድናልና ይህንን የመዳን ወንጌል ይዛችሁ የዘላለም ሕይወት እንድታገኙ ዛሬም ጥሬ ነው። ኢየሱስ ይመጣል። ኢትዮጵያንና ሕዝቦቿን እግዚአብሔር ይባርክ። አሜን። ቻው ባይ